ሰላም ጤና ይስጥልን። ዛሬ ዓለማችን ትልቁ የሙዚቃ ባንድ ቢቲኤስ ወደ መድረክ የተመለሰበትን አስገራሚ ሁኔታ ይዘንላችሁ ቀርበናል። ከጥቅምት 2002 በኋላ ሰባቱ አባላት ለመጀመሪያ ጊዜ አንድ ላይ ሆነው በደቡብ ኮሪያ መድረክ ሲኦል ታሪካዊ ትዕይንት ሊያቀርቡ ነው። ዛሬ የምናየው ስለ አንድ ሙዚቀኛ ኮንሰርት ብቻ አይደለም፣ ስለ አንድ ዓለም አቀፍ ባህል እና ሙዚቀኞች ናቸው። በዚህ ቅዳሜ በሲኦል ከ260 ሺህ በላይ ሰዎች ይታደማሉ ተብሎ ይጠበቃል። ለሚገርመው ግን ወደ ዋናው መድረክ ቦታ መግባት የቻሉት 222 ሺህ እድለኞች ብቻ ናቸው። የቀሩት በመቶ ሺዎች የሚቆጠሩ ደጋፊዎች በከተማዋ ተተክለው ግዙፍ ስክሪኖች ይመለከታሉ። ይህ ዝግጅት እጅግ ግዙፍ ከመሆኑ የተነሳ የደቡብ ኮሪያ መንግስት ልዩ ጥበቃ እያደረገ ነው። ጸረ ድሮን አንቲ ድሮን ሲስተም ጨምሮ ከፍተኛ የደህንነት ኃይል ተሰማርተዋል። ይህም የሆነበት የባንዱ አባላትና የደጋፊዎች ደህንነት በከፍተኛ ደረጃ ለመጠበቅ ሲባል ነው። ኮንሰርቱ የሚካሄደው በ14ኛው ክፍለ ዘመን የተገነባው የጥንታዊ ታሪካዊ ቦታ ላይ ሲሆን የቢቲኤስ ሙዚቃ ስልት ጋር ለማዋሃድ በዓለም ላይ የሚታትሩት ሰባቱ ሰዎች ኮንሰርታቸውን ያቀርባሉ። በዚህ ኮንሰርት ዋነኛ ትኩረት አርብ የተለቀቀው አዲሱ ኮንሰርታቸው አሪ ሪንግ ነው። ይህ አልበም ቢቲኤስ ካሳለፉት የውትድርና ግዳጅ በኋላ በጉጉት ሲጠበቅ የነበረ ሲሆን የኮሪያ ባህል ከዘመናዊ ሙዚቃ ጋር በማዋሃድ አቀርበውታል። በአካል መገኘት ላልቻሉ በሚሊዮኖች የሚቆጠሩ ደጋፊዎቻቸው አርሚስ ኔትፍሊክስ ከባንዱ ጋር ልዩ ስምምነት አድርጓል። ዝግጅቱ በመላው ዓለም በቀጥታ ስርጭት ይተላለፋል። ይህም ለዲጂታል ሚዲያው ትልቅ ክስተት ነው። ደጋፊዎች ለዚህ ቀን ሲሉ ከዓለም ዙሪያ ወደ ሲኦል ጎርፈዋል። ለምሳሌ ኤሚ የምትባል ሩሲያዊ ተማሪ ለቢቲኤስ ኮንሰርት ሲባል ከሩሲያ ወደ ሲኦል ደርሳለች። ባንዱ በሰዎች ህይወት ላይ ያለው ተጽዕኖ እጅግ ከፍተኛ ነው። ለደቡብ ኮሪያ ቢቲኤስ ማለት ዝም ብሎ ሙዚቃ ባንድ ብቻ አይደለም። ለሀገሪቱ ሶፍት ፓወር ወይም የባህላዊ ተጽዕኖ በመላው ዓለም የሚያስተላልፍ አምባሳደር ማለት ነው። በኢኮኖሚና በቱሪዝማቸው ላይ እጅግ ከፍተኛ ገቢ የሚያስገኝ ነው። ባንዱ በአንድ ሰዓት የሚቆይ የሙዚቃ ድግስ ላይ አዲስ ዘፈናቸውና ተወዳጅነት ያገኘው የድሮ ዘፈናቸውን አንድ ላይ ያቀርባሉ። በዳንስና በዘፈን ብቃታቸው የሚታወቁት ሰባቱ ወጣቶች ይህንን መድረክ ዳግም ለወዳጆቻቸው ያቀርባሉ። የቢቲኤስ መመለስ ለሙዚቃ ኢንዱስትሪ ትልቅ ትርጉም አለው። እናንተስ አዲሱ አልበም እንዴት ነው? የትኛውንስ አባል ለማየት ጓጉታችኋል? ኮሜንት ላይ አሳውቁን። ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቻው።